አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ደህና ነኝ። እባካችሁ እስኪ ሰብስክራይብ፣ ሼር አድርጉልኝ። በአላህ በጣም እንትኔ በቃ ቆመ፣ የሆነ ቦታ ጋር ቆመ። ምንም እይታም የለውም፣ ሰብስክራይብም ላይክ ምናምን የሚደረግልኝም ነገር የለምና ፕሊዝ በቃ ይችዋል በጣም የሚሰራባት እንትን ጊዜ ናትና በአላህ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተባበሩኝ። በቃ ምንም ነገር እኔ ከእናንተ አልፈልግም። በቃ ሰብስክራይብ አድርጉልኝ። በአላህ በጣም እንትን እያልኩ ነው፣ በጣም እየታገልኩ ነው፣ እየሰራሁ ነው፣ እየሞከርኩ ነው። ከልጅ ጋር እንዴት ሆኜ ሰርቼ እንትን እንደምለው እንደምፖስተው እኔ ነኝ የማውቀው፣ ግን ምንም ነገር እየታየልኝ አይደለም። እና በአላህ በቃ 900 ምናምን 900 ሰው ሰብስክራይብ አድርጎኛል። እናንተ እዩልኝ፣ ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ አስደርጉኝ። በአላህ ምንም ነገር የሚጎልባችሁ ነገር የለም። በቃ በጣም አሁን ሳይ ወላሂ ውስጤ በጣም እንትን አለ። ከስንት ቀን ሳምንት ምናምን ነገር ሆኖ ምንም ነገር የሚንቀሳቀስ ነገር የለውም፣ እይታም የለውም። እና በአላህ በቃ ሰብስክራይብ ሼር በማድረግ ተባበሩኝ። ምንም ከእናንተ የሚቀነስባችሁ ነገር የለም። ማለት ሁሌ ነው የምለምነው። በቃ ቀላል ነገር ነው ሰብስክራይብ ማድረግ። ለእናንተ እንትኑ ባይመቻችሁ እንኳን የምለቀው ነገር ባይመቻችሁ እንኳን ስትተኙ ክፍት አድርጋችሁ ሊተኙ ይቁጠርልኝ ሰዓቱ። በምትችሉት አቅም ደግሞ ላይክ አድርጉልኝ። ላይክ ስታደርጉ ለብዙ ሰው ተደራሽ ይሆንልኛል። ሰብስክራይብ አድርጉልኝ። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ በቃ ይሄንን ቪዲዮ በአላህ በደንብ እንድታይ አድርጉልኝ። እኔ ምንም እስካሁን ድረስ እንደዚህ ምርር ብዬ ጠይቄ ለምኜ አላውቅም፣ ግን በጣም በቃ እንትን አለኝ የሆነ እኔ እንጃ ከፋኝ። እሰራለሁ ግን ምንም አይነት እይታ የለውም። ለምን እኔ አላውቅም። ምንድን ነው እንትን ያልኩት ማለት ምንድን ነው የማጎለው ነገር? ሲፖስት ወይስ ፖስት ነው ለሰው እንዳይደርስ አድርጌ ነው ፖስቶ? ፕራይቬት አይደለም እንትን ብዬ ነው ፖስቶ፣ ግን እየታየልኝ አይደለም። ሰብስክራይብ መደረግም ከቆመ በቃ ሳምንት ምናምን ነገር አልፎታል። የሆነ ቦታ ጋር ስታክ አድርጎብኛል እና የቻላችሁትን ያክል ተባበሩኝ። እኔ በገንዘቡ አይደለም በምንም አይደለም፣ በቃ በምትችሉት እጃችሁ ጋር ባለው ስልክ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ እዩልኝ ቪዲዮውን እላለሁ። እኔ ከዚህ በላይ 7 እና 8 ደቂቃ አድርጌ ይሄን አላረዝምባችሁም። በቃ በተቻላችሁ መጠን ባላ ወይስ እንደሌላው የሆነ ችግር ምናምን ነገር አውርቼ እንደዛ ብቻ መሆን የለበትም። የሆነ ሰው ተቸግሮ በጣም ከመጠን በላይ ሆኖ እስከሚሆን ድረስ መጠበቅ የለብንም። እርስ በርሳችን እንረዳዳ። አሁን ግን ወላሂ በጣም እንትን ብሎ በቃ በአላህ እያልኩ ነው የምለምናችሁ። ሰብስክራይብ አድርጉልኝ፣ ሼር ላይክ አድርጉልኝ። በቃ ለምታውቁት ለጓደኞቻችሁ አብረዋችሁ ለሚሰሩት ሰብስክራይብ አስደርጉኝ። በአላህ በጣም አሞኝ ተኝቼ ነበረ፣ ግን የሆነ አጋጣሚ ደግሞ ስልኬን ስነካካ ሳይሆን ደግሞ በጣም ስሜታዊ ሆንኩ። በጣም ከፋኝ። ከኔ በኋላ አብረው ሲሰሩ የነበሩት በጣም ሄደዋል። ሰዓትም እየሞላላቸው ነው። የኔ ግን ሰዓቴም የለም እይታም የለውም። ሰብስክራይብም የሆነ ሰዓት ላይ ቆሟል። ሰዓቴም እየቀነሰ ነው ጭራሽ። በቃ በጣም ተከፋውና እንደምታይ ገርጥቻለሁ። የሆነ ነገር ግን በቃ ከተኛሁበት ተነስቼ ነው ይሄን ቪዲዮ 4 ሰዓት ሆኗል። በማታ ይሄንን ቪዲዮ እየቀረጽኩላችሁ ያለሁት እና በአላህ ይሄንን ብቻ ለምናችሁ ተባበሩኝ። ቢያንስ ይችን ወር ሰርቼባት ሰዓቱ እንኳን ባይሞላ እንኳን ሰብስክራይብ ሞልቶልኝ የሆነ ይቺ ወር ዲሴምበር እንደዚህ የነሱ አዲስ ዓመት የዘመን መለወጫቸው ስለሆነ በጣም ብንሰራበት የተሻለ ነገር እናገኝበታለን እና በአላህ ከዚህ በላይ አላወሳም። ተባበሩኝ በአላህ ብያለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።